يا أيها الذين آمنوا لا تهلكون أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون እናንተ ያመናችሁ ሆይ ገንዘቦቻችሁን ልጆቻችሁን አላህን ከማስታወስ አይታለላችሁም። ይህንም እኮ የሚሰሩ ሰዎች እነሱም ከሳሪዎች ናቸው። በዚህም የቁርአን አንቀጽ አላህን የማስታወስ ተብሎም በቀጥታ የተጠቀሰውን 5 ወቅት ሰላትን ነው። ስለሆነም ንግዱን፣ ሀብቱን፣ ስራውን፣ ልጆቹን ይህን ከማድረግ ያቀበት ሰው ክሳራ ላይ ይወድቃል። አላህ እኮ ሐኪም ዘግቦታል። ኃያሉ ጌታችን ስቃር የሚባለው ከጀሃነም ውስጥ የገቡ ሰዎችን እንዲህ በማለትም የጀነት ሰዎችን እንደሚጠይቋቸው ይናገራሉ። ማሰለከኩም ፊ ሰቀር ይሆንላቸዋል በሰቀር ውስጥን ምን አገባችሁ ይባላሉ። እነሱም እኮ እንዲህ የሚልም መልስም ይሰጣቸዋል። ቃሉ አለም ነኩ ሚነል ሙሰሊን ወለም ነኩ ንጢኡል ምስኪን ወኩና ነሁዱ መዐል ኻኢዲን ወኩና ኑከዚቡ ቢየውሚዲን ሐታ አታና ልየቂን ይላል ቁርአኑ። እነሱም ይላሉ ከሰጋጆቹ አልነበርንም፣ ለድሆችንም የምናዘንላቸው አልነበረንም፣ ከጠባሪዎች ከዘባራቂዎችም ጋር እንዘባረቅ ነበረ፣ በፍርዱም ቀንም እናስተባብላለን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል እኮ አንድን ሰው እኮ በዕለተ ቂያማ ከተግባሮቹ መካከል በመጀመሪያ የሚመራውን ስለ ሰላቱ ነው። እሱም ከተስተካከለ ከተገኘ ነፃ ሆኖ ፈተናውን አለፈ። እሱም እኮ ተበላሸ አፈረ ከሰረ ከግዴታ ኢባዳዎች ውስጥም ጉድለትን ከተገኘበት ነው። ኃያሉ አላህ ባሪያ የተጎደለበትን ግዴታ ኢባዳዎችን ውስጥ ጉድለትን ከተገኘበትን ኃያሉ አላህ ባሪያን የተጎደለበትን ያለመተኛ ሰምቻለሁ እንዳለው ተመልክተዋል። ያዝናሉ። እነዚያም ሌሎችን ተግባራዊ ከዚሁ አኳያ ይቃኛሉ። ትርሚዚም እንዲሁም በክህደትም መካከል ያለውን የሚያለያይ መስመርን ሰላት መተው ነው ብለዋል። ሙስሊም ዘግቦታል። 9ኛው ታላቅ ኃጢአት እና ዘካን መከልከል። ኃያሉ አላህ ሱብሓነሁ ወተዓላ እንዲህ ብለዋል እኮ ወላ يحسبن الذين يبخلون بما آتاهم الله من فضله وهو خير لهم بل هم شر لهم سيسقون به يوم القيامة። እነዚያም አላህን ከችሎታቸውን በውስጣቸው ገንዘብንም የሚነፈጉ እነሱም በእነሱም ደግሞ አይመስላችሁም። ይልቁንም እኮ እነሱ በእነሱም መጥፎ ነው። ያንን በእነሱ የነፈጉበትን በትንሣኤ ቀን እንባ ሆኖ ይጠየቃሉ። ወሁም ቢልአኺረቲ ሁሙል ካፊሩን። ለእነዚያም ዘካን ለማይሰጡ እነሱም በመጨረሻይቱ ዓለምን እነርሱም ከሃዲዎች ስለሆኑትን ወዮላቸው ይላል። በሌላ የቁርአን አንቀጽ ደግሞ እንዲህ ይላል ወለዚነ የክዙነ ዘሀበ ወልፊደቱ ወላ ዩንፊቁነ ፊ ሰቢልላሂ ፈበሽርሁም ቢዐዛቢ የውመ ዩሕማ ዐለይሃ ፊናሪ ጀሀነመ ሙተኪኢነ ቢሃ ጂባሁም
وجنوبهم وظهرهم وحمل هذا ما كنزتم أنفسكم فذوقوا ما كنتم تكذبون ያለው ቁርአን። እነዚያ ወርቅና ብርን የሚያደልቡትን በአላህንም መንገድን ላይ የሚያመወጡትን በአሳሳሚ ቅጣት አብስሯቸው። በእነሱ ላይ እኮ በገሃነም እሳት በሚጋለብበትና ተግባሮቻቸውንም ጉኖቻቸውንም ጀርባዎቻቸውንም በእርግጥም የሚተኮሱት ቀን አሳማሚ በሆነ ቅጣት አብስራቸው። ይህን እኮ ነፍሳችሁን ያደለባቸውን ነው። ታደልቡትም የነበራችሁበትን ቅመሱ ይባባላሉ። አተውባ ይላል። አተውባ ላይ ተጠቅሰዋል። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህም ሲሉ እንዲህ ብለዋል። ማንኛውም የወርቅ ወይንም የብርን ባለ ሀብት ዘካ እንዲህ ብለዋል። ማንኛውንም የወርቅ ወይንም የብርን ባለ ሀብት ዘካ በትክክል ካልሰጠ በዕለተ ቂያማ የእሳት ሳህን ይበጅለታል። ከጀሃነም እሳት እኮ ውስጡንም በሱና በሳህኑ ጎኑ ግንባሩን ጀርባውን ይተኮስበታል። ማለትም እኮ በበረዶ ቁጥር ልክ 50,000 ዓመት ለሚሆን ጊዜ ያህልም እንደገና እንዲግልም ይደረጋል። ለሰው ልጆች እኮ የመጨረሻ ፍርድ እስኪሰጥና እና እነሱም ወደ ጀነት ወይም ወደ ጀሃነም እስከሚወስደው መንገድ እስኪያዙ ድረስም በዚህ ሁኔታ ሲቀጣ ይቆያል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ የግመልስ ተብለው ተጠይቀው ሲመለሱ የግመልን ባለቤትም እኮ ግዴታውን ካልሰጠ ቅጣት አይቀርለትም። በግዴታው እኮ መካከል ውሃ ለመጠጣት በወረደች ጊዜ ማለብም እና የሚገባቸውን ሰዎች ማጠጣት ይገኝበታል። ግዴታውንም ካልተወጣ በዕለተ ቂያማ እኮ ከሰፊው አሸዋማ ሜዳ ላይ ይጣላሉ። አንዲትም ግመልም እንኳን ሳትጎድል ሁሉንም ግመሎችን እነዚያም ያገኛቸዋል። በኮቴያቸው ይረግጡታል፣ በጥርሳቸውንም ይነክሱታል። የመጀመሪያ ባለፈው ቁጥርን የመጨረሻውን ይመለሳል። በዚህን እኮ አኳኋን ርዝመቱ 50,000 ዓመት የሚሆነው ጊዜ ይቀጣል። በሰው ልጆች መካከል የመጨረሻ ፍርድን እስኪሰጥና እነሱም ወደ ጀሃነም የሚወስደውን መንገድም እስኪይዙ ድረስም ይህን ሁኔታ ይቀጥላል ይላል። عليك توكلنا وإليك نبنا وإليك المسجد أولنا وليهدنا قوة المساكين برحمتك وهنا نسمع المسلمين الحمد لله رب العالمين.